አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ አጅባር የሚባል ሀገር የሚሄድ 400,650 ብር የፈጀ 400,650 ብር የፈጀ የቤት እቃ መፈረሻ ብዙ እቃዎች ናቸው ያሉት። አብራችሁን ቆዩ ማለት ነው። እዚህ ጋር የምታዩቸው ሶስት እቃዎች በፊት ተከፍሎባቸው የተቀመጡ ናቸው። ያ ማለት ፍሪጁና ቴሌቪዥኑ እንዲሁም ደግሞ የዳቦ ማሽኑ ነው። እነዚህ ሶስት እቃዎች 132,900 ብር ተከፍሎባቸው ከተቀመጡ 4 ወር 5 ወር በላይ ሆኗቸዋል ማለት ነው። የዛኒ ፍሪጁ 56,000 እና ቴሌቪዥን ደግሞ 54,000 እቃው ደግሞ 4,900 ብር ነበር የተገዛው ማለት ነው። ከዛ 18,000 ደግሞ የዳቦ ኢኮሳን ነው። እዚህ ጋር የዳቦ ኢኮሳኑ ምክንያቱም የመጀመሪያው ይሄ ነው። በሁለተኛ ደረጃ ደግሞ ልጅቱ አይታው ከተመቻት ይሁን ካለች ይሆንላታል። የዛኔ እኔ የከፈልኩት በአንደኛው ነበረ። አሁን ግን ይሄ ሁለተኛ ነው ጀማ። ሁለተኛ የሚባለው ደግሞ ከታች ያለው ፓትራው ስስ ስለሆነ ነው ያለው ይሄ ነው። ምክንያቱም እኔ ከፍያ ያስቀመጥኩት በ18,000 ያንደኛውን ነው። እሱ ደግሞ ያስቀመጠልኝ ይሄን ነው። ምክንያቱም እኔ እሱን ጋር ራሱ ዛሬ ተጣልቻለሁኝ። ስለዚህ ይሄ ሁለተኛው ነው። ይሁን ካለች ይሄድላታል። አይ ካለች ደግሞ ብሩን ነው የምንመልሰው ማለት ነው። ጀማ ላሳያችሁ ፈትቼ ኢኮሳን ሁሉ ነገሩ አንድ ነው፣ ግን ኢኮሳን ኦሪጂናሉ አይደለም። ይሁን ካለች ሰጣታለሁ። አይ ካለች ደግሞ አምናበት ነው የሚሆነው። አምናበት ይሆናል ማለት ነው። ይታያል እየሰራ ነው። ጀማ እዩት ማለት ማየቱ ጥሩ ነው። ሲቀጥል ደግሞ ልጅቷ ከተመቻት ተወስደዋለች፣ ካልተመቻት ደግሞ ይቀራል። ካርቶኑ ሁሉ ነገሩ አንድ ነው። ገባችኋ? ስለዚህ ላሳያችሁ። አምናችሁበት ከሆነ ይሄ ኢኮሳን ያው አለ ማለት ነው። እሱም ደግሞ በዛኔ የከፈልኩት የነበረው ነው በአንደኛው 18,000 እና 56,000 54,000 የቃው ደግሞ 4,900 ብር። በጣም ቆይ አሁን አይደለም። አሁን ይሄ ዋጋ የለም። አሁን አንደኛ ሁለተኛ የሚባለው አሁን እኛም ቤት አለ። ይሄ ፓትራው በጣም ወፍራም ነው። ይሄ ግን ስስ ነው። ለዛ ነው ሁለተኛ የሚባለው ማለት ነው። ስለዚህ አይ ካለች ብሩ አይመለስም፣ ወይም ደግሞ ከቻለ ትንሽ ጊዜ ይቆያል እንጂ ይመጣል ብሎኛል። ያው ይሄን መልስለትና ያን እንቀበላለን ማለት ነው። እና ይሄ ሁሉ ነገሩ ሙሉ ነው። ታጋበል አያችሁታ ይሄን ይመስላል። ዞሮ ዞሮ እንግዲህ ምን ካለች ይሄንን አረግላታለሁኝ። ተነጋግረን ማለት ነው። መነጋገር ስላለብን ነው። ይሄን ይመስላል። ጀማ እንግዲህ ብዙ እቃዎች ናቸው ያሉት። አብራችሁኝ ቆዩ ማለት ነው። እና ጀማ እዚህ ጋር እንደምታዩት ፍሪጅ 350 ሊትር ነው። የዛኔ 56,000 ነው የተከፈለበት። ቴሌቪዥኑ 50 ኢንች ነው። ሰሞኑን ገዝቼ አላቀም፣ ግን የዛኔ 54,000 ነው። ኦርቢት 50 ኢንች። እንደገና እቃዎቹ ደግሞ 4,900 ብር ነበረ ሲከፈልበት። ይሄ አዲስ ተጨማሪ ነው ጀማ። እዚህ ጋር እንደምታዩት ይሄ የፍሪጅ መቆጣጠሪያ 6,500 ብር ነው። ይሄ ደግሞ አዳፕተር ነው 1,300 ብር ነው ማለት ነው። ይሄ አሁን ነው መጨረሻ ላይ ያዘዘችኝ ነው። ለማንኛውም የቴሌቪዥኑ እቃ የብቻ ይሸጣል ወይ ምናምን የምትሉ ደግሞ አዎ የብቻው ነው የሚሸጠው። እኛ ጋር 4,900 ብር እቃው ነው። 54,000 ደግሞ ቴሌቪዥኑ ነበረ በዛን ሰዓት የከፈልኩበት። ይሄንን ፈትቻ አሳያችኋለሁ ኢንሻአላህ ከለሩን ለማየት ለሷም ጥሩ ስለሆነ። እዚህ ጋር ደግሞ 2 ደርዘን የልብስ መስቀያ 2 ደርዘን አለ በ400 ብር ሂሳብ። እዚህ ጋር የእንጀራ የቁርጥ አለ ትልልቅ ነው ሁለቱም። አፍዋን ትልቅና ትንሽ ነው 400 ብርና 450። እዚህ ጋር ደግሞ የቡና ሱፍራ እዚሁ ቤታችን የተሰራ ቆንጂዬ የሆነ የቡና ሱፍራ ነው ማሳያችሁ። የዚህ ዋጋ ደግሞ 1,100 ብር ሂሳብ ነው ማለት ነው። በጣም ጥቅጥቅ ያለ ጽድት ያለ አሰራር ማሻአላ የሆነ ነው። 2 ሀባ በ2,200 ብር ሂሳብ ገዝቼላታለሁ። 1,100 ሲደመር 1,100 2,200 ይሆናል ማለት ነው። ጀማው እንግዲህ ሁሉንም እንደምትወዱት ተስፋ አደርጋለሁ። ይሄ ልፍታና ፍሪጁን ላሳያችሁ። አያችሁት ጀማ ከለሩ ይሄ ነው። ኦርቢት 315 ሊትር ማለት ነው። ኦርቢት 315 ሊትር ዋጋው የዛኔ 56,000 ነው። ያሁን አይደለም ማለት ያሁን እንዳይመስላችሁ ቆይ የተከፍሎ የተቀመጠበት ነው። እና ላሳያችሁ እንዴት እንደሚያምር ያው ፋስ ሲስተም ነው ይሄ። ለምን እንትን የለውም እጅ መክፈቻ አለው። በቃ እዚህ ጋር እንደዚህ ታረጋላችሁ ትከፍቱታላችሁ ጀማ። አያችሁታ ማሻአላ በጣም ነው የሚያምረው። ዋጋው 56,000 ነው።
እዚህ ጋር የምታዩት ደግሞ ቴሌቪዥን 50 ኢንች ነው። ዋጋው 54000 ነው። እቃው 4900 ብር። እዚህ ጋር ደግሞ 6500 ብር እና 1300 ብር ደግሞ ይሄ የምታዩት አዳፕተር ይሄን ይመስላል። ከዛ በመቀጠል ደግሞ ሴኔጋል 3 ዶሮ የሚባለውና 2600 ብርና 2400 1600 ብር። ፌርሜሎ ትልቁ ነው ይሄ በነገራችን ላይ ለዛ ለ3 ዶሮ ለሚባለው በደንብ ይሆነዋል። ይሄም ይሆነዋል 700 ብርና 500 ብር ነው የተገዛው። እዚህ ጋር ደግሞ የብረት ሙቀጫ አለ። የዚህ ዋጋ 700 ብር ሆኗል ጀማው። እዚህ ጋር መዳመጫ አለ። እዚህ ጋር 2 መቆንጠጫ አለ 50 100 ብር። ከዛ 600 ብር ደግሞ መዳመጫ አለ ማለት ነው። ማሻአላ እና በደንብ ራሳያችሁ ብዬ ነው። ይቺ ምስር ነች። ምስር የምትባለው አና ይሄ ደግሞ 1 ዶሮ ነው። ያ ደግሞ 3 ዶሮ ነው። ፌርሜሎውን ደግሞ ላሳያችሁ በደንብ ፈለኩት። አሁን የፌርሜሎውን ትልቅነት ላሳያችሁ ነው። በጣም ትልቅ ነው ማሻአላ። ዋጋው 700 ብር ነው። ይሄ ደግሞ 500 ብር ነው። ከዛ ምን አለ ስቶቭ አለ። ስቶቭ 3500 ብር ነው። 3500 ብር ነው ይሄ ስቶቭ 3500 ብር ነው። ከዛ በመቀጠል ደግሞ 2650 ብር ይሄ የምታዩት የወጥ ሰሃን ነው። እዚህ ጋር ደግሞ ምን አለ ጀማው 700 ብር ሰርቪስ አለ አያችሁታ። ከዛ ምን አለ ፌሮ ምድጃ 1700 ብር 400 ብር ደግሞ ብረት ምጣድ 1600 ብር ደግሞ ጥስት እንዲሁም ደግሞ 16500 ብር 48 ቁጥር ብረት ድስት እዚህ ጋር እንደምታዩት 48 ቁጥር ብረት ድስት 16500 40 ቁጥር ብረት ድስት ደግሞ 8500 ብር ሁለት ጭልፋ 2000 ብር። እዚህ ጋር ደግሞ 2500 ብር የወተት ተንጠልጣይ 2800 ብር ደግሞ ኳሊቲ ማራቢያ። ደግሞ አብራችሁኝ ቆዩ። በጣም ብዙ ዕቃ ከመሆኑ 2 ቦታ 3 ቦታ አድርጌ ነው የቀረጽኩት እና አብራችሁኝ ቆዩ። እዚህ ጋር የጥበብ ስኒ ያለ 1400 ብር 1400 ብር ለዚህ ረከቦት የሚሆን ማለት ነው። ከዛ እዚህ ጋር ሴራሚክ ስኒ ያለ 2600 ብር 2600 ብር ነው። ለምን ለድምላይት ረከቦቱ ደግሞ 3700 ብር ነው። 400 ብር ደግሞ ጋቻ። እዚህ ጋር ደግሞ 1400 ብር ፓርቲሽን። ከዛ የጁዝ መፍጫ 6000 ብር የጁዝ መፍጫ 6000 ብር። ፔርሙስ በቀዩ ነው። ውስጡን ፈትቻ ያሳያችኋለሁ። ቀይ ነው 2200 ብር። ሁለት ደግሞ 1 ሊትር 2000 ብር። ከዛ የቡና መፍጫ 1900 ብር። እናት የሽንኩርት መፍጫ 1700 ብር። 4 ሊትር የሽንኩርት መፍጫ የስጋ መፍጫ የሆነ ደግሞ 3200። አሁን ጀማው እዚህ ጋር 2 ሊትር ፔርሙስ ነው። ዋጋ 2200 ብር ነው። ይሄ ካርቶን ማለት ነው። እዚህ ጋር ደግሞ የቡና መፍጫ አለ 1900 ብር። ካርቶኑ ይሄ ነው ማለት ለየት ያለች ናት። ውስጧ ራሱ ሰፊ ነች። ላሳያችሁ ይዋት አያችሁታ ማሻአላ ነው። ይሄ ከላይ ጣል የሚደረግ ነው። በጣም ተመችቶኛል። ከዛ ፔርሙስ 1 ሊትሮቹ ደግሞ እነዚህ ናቸው። ያማምሩም በአላህ በጣም ነው የሚያምሩት። ማሻአላ ተባረክ ረህማን። በ2000 ብር ሂሳብ ነው የተገዙት። እንደምትወዷቸው ተስፋ አረጋለሁ። 4 ሊትር የስጋ መፍጫ 3200 ብር 1700 ብር እናት መፍጫ 6000 ብር ደግሞ የጁዝ መፍጫ ጥቁሩ ማለት ነው። በጣም ቆንጆ ይሄን ይመስላል። ብዙ ነው እቃችን። ከዛ በመቀጠል ደግሞ ሰርቪስ የውሃ ሰርቪስ 3800 ብር 2500 ብር ሂሳብ ደግሞ 2 ኮምፕሌት የውሃ ጆግ የጥበብ ትሪ 1250 3 ትሪ 40 45 እና 50 ቁጥር 1500 ብር። ጀማው እንግዲህ የቁርጥ ሰሃን 3 አይነት ነው ያላት። ከዛ በፊት ግን እዚህ ጋር ከፊት ያለኝን ማንሳት ስላለብኝ ነው። 3 ቢላ 200 ብር የሻይ ማንኪያ 100 ብር 230 ብር ደግሞ ሹካና ማንኪያ ደርዘን ማለት ነው። ከዛ 2 ያልጫ 250 እዚህ ጋር ደግሞ የወጥ 250 እዚህ ጋር የስጋ መክተከቻ 300 ብር እዚህ ጋር ደግሞ 550 100 ብር 2 የስጋ ቢላ 350 ብር ደግሞ ማጥለያ። እዚህ ጋር ደግሞ 2 የፈንድሻ 450 900 ብር። እነዚህ የምታዩቸው የፈንድሻ ሰሃኖች ናቸው። ከዛ ጀማው እዚህ ጋር ደግሞ 1000 ብር 2 የሻይ ብርጭቆዎች አሉ 2 ደርዘን ማለት ነው። ይሄ ደርዘን ነው 1000 ብር። እዚህ ጋር ደግሞ 1000 ብር። ከዛ 2 ሀገረኛ ስኒ 1000 ብር 300 ብር ደግሞ ደርዘን ማስቀመጫ ለዚህ የሚሆን ማለት ነው እነዚህን። ከዛ ጀማው እዚህ ጋር እንደምታዩት ደግሞ የውሃ ብርጭቆ ደርዘን በ5 ማዕዘን አለን 5 ማዕዘን የውሃ ብርጭቆ እነዚህ ማለት ናቸው። ዋጋቸው 1250 1200 ብር ደግሞ ባጭሩ
የውሃ ብርጭቆ አላት። እዚህ ጋር ደግሞ በ200 ብር ሂሳብ ደርዘን የኒኬል የቁርጥ ሰሃን፣ እዚህ ጋር ደግሞ በ140 ብር ሂሳብ ኳሊቲ የቁርጥ ሰሃን፣ እዚህ ጋር ደግሞ የቆሎ ሰሃን በ50 ብር ሂሳብ፣ በ80 ብር ሂሳብ ደግሞ ባላውባ የቁርጥ ሰሃን ደርዘኑ ነው ያለችኝ ማለት ነው። ከዛ ጀማአው እዚህ ጋር ደግሞ እንደምታዩት ማሻአላህ ተባረክ ረህማን ይሄንን ፈተሽ ብታሳይን ማዕደኑን ለምትሉ ፈትቼ ብዙ ጊዜ ያሳይቻችኋለሁ። ልብ ስለማትሉ ነው እንጂ እዚህ ጋር 5800 ብር ነው። ይሄ 9 ፒስ ነው። እዚህ ጋር ደግሞ ያስቤዛ 9 ፒስ አለ። የዚህ ዋጋ ደግሞ 2700 ብር ነው። አክለሪክ የውሃ ጆግ በጣም ቆንጆ ነች። የዚህ ዋጋ ደግሞ 2800 ብር ነው። ሶላር ብላኛለች 7000 ብር። እዚህ ጋር ደግሞ የእንጨት ማንኪያ 150 ብር። እዚህ ጋር ደግሞ ቲማቲም ጆግ 600 ብር 200 ብር። የበርበሬና ሽሮ መቀነሻ 2 ሀባ በ180 ብር ሂሳብ። 2 የምግብ ሱፍራ፣ 2 ደግሞ የልብስ መዘፍዘፊያ ቡሬ መዘፍዘፊያ ማለት ነው። 2 ናቸው እነዚህ 300 ብር። 300 ብር ደግሞ 2 የእቃ ማጠቢያ የሚሆኑ ማለት ነው። እዚህ ጋር ለሞሰብ የሚሆን ዳንቴል እና ለትሪ የሚሆን ዳንቴል እንዲሁም ለረከቦት አንድ አይነት ብላኛለች። ሶስቱን 400 ብር 600 ብር እና 200 ብር። እዚህ ጋር ደግሞ 2 የእቃ ማንጠፍጠፊያ በ250 ብር ሂሳብ። እዚህ ጋር ደግሞ መጥረጊያ መወለያ ማፈሻ 250 200 እና 450። ከዛ እዚህ ጋር የምታው 200 ብር የሊጥ ማብኪያ የሚሆን ለዳቦ ማብኪያ ደግሞ ምን አለ የፓስታ ማጥለያ 550። እዚህ ጋር ደግሞ 2 የቆሻሻ ባስኬት 100 ብር 450 ደግሞ 2 ሀባ የልብስ የልብስ ባስኬት ማለት ነው። የልብስ ባስኬቶች 2 ሀባ አያችሁታ። ከዛ የዳቦ ክዳን ያለው 350። የእጅ ማስታጠቢያ 100 ብር። እዚህ ጋር ደግሞ 20 ሊትር 250 400 ብር ደግሞ ይሄ የምታዩት 40 ሊትር ባሊ 3100 ብር እና 850 ብር ደግሞ 90 ሊትር በርሜል። ይህን ይመስላል ማሻአላህ። እንግዲህ እቃዎቿ ብዙ ከሚባሉት በላይ ናቸው። እንግዲህ ይሄንን ጀማ ኢትዮጵያ መጥታ ልግዛው ብትል ይችን ለመግዛት ራሱ ትከብዳለች። ይችን ለመግዛት 450 ብር ይከብዳል። እንኳን አይደለም ይሄ ሁላ እቃ ማለት ነው። እና እዛ ያሉ እንደማሟላት ታሪፍ ነገር የለም። ግን እቃችሁን በደንብ የሚያስቀምጥላችሁ የሚንከባከብላችሁ ሰው ከሌለ ደግሞ ብትገዙትም ኪሳራ ነው። ስለዚህ ይሄ በነገራችን ላይ ጥንካሬ ያለው እቃ ነው። ዋጋው 1200 ከሞገሱ ይሄ ጥንካሬ ያለው እኔም ቤቴ ስላለ ጥንካሬውን ልንገራችሁ ብዬ ነው። ሌላ ያላሳያችሁ ነገር ይኖራል ብዬ አላስብም። ይሄንን ሞክሬ ያሳያችኋለሁኝ። ይሄ አክለሪክ ጆክ ነው። እዚህ ጋር ደግሞ እንደምታዩት 3 ሀባ ትሪ ነው 1500 የተገዛ 1200 ብር ደግሞ እንደምታዩት ይሄ ነው። ያላሳያችሁ ምንድነው የልብስ መቆንጠጫ እዚህ ጋር እንደምታዩት አለ። እዚህ ጋር ደግሞ የሽንኩርት መክተፊያ ወደ ውስጥ ገባ ብለው ያላሳያችሁ ካሉ በርግጥ ያው መጨረሻም ላይ የቀሩ እቃዎች ካሉ ስለማሳይ ምንም ችግር የለውም። ቼክ ስለምናረግ ስበሳችን ሹራ ስለምንደራረግ በጎደለው እቃ ላይ ምንም ችግር የለውም። በሂሳብ በሁሉም ኢንሻአላህ ይሄን የመሰለ ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967 17794 ወይም ደግሞ 0923 1074 15 ይሄ የኔ ስልክ ቁጥር ነው። ሰላማችሁ ይብዛ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማዓው እዚህ ጋር ማሳያችሁ ደግሞ 9 የትራስ ልብስ በዚህ የምታዩት ጨርቅ የተሰራ 9 የትራስ ልብስ፣ 3 ደግሞ የፍራሽ ልብስ። 3ቱንም ፍራሾች አልብሻቸዋለሁኝ። 3ቱም ፍራሽ ኢትዮፎም ገዝቼላታለሁ። በ2200 ብር ሂሳብ 6600 ብር የፍራሹ ዋጋ ነው። በ300 ብር ሂሳብ ደግሞ እነዚህ የምታዋቸው 6ቱ ስለለበሰ 3ቱ ያለበሰ ይሄ ዋጋው በ300 ብር ሂሳብ ነው። እና ጀማ እቺ እህቴ የፈለገችው ሶፋ አለኝ ብላለች፣ ግን ለዝም ብሎ ለሆነ ክፍል የሚሆን ነው ብላኛለች። የትራስ ልብስ በ450 እና የፍራሽ ልብስ ደግሞ በ1512 ብር ሂሳብ ነው። እንዲሁም ደግሞ የቱርክ ምንጣፍ ከሁሉም ጋር ማች የሚያደርግ ብላኛለች። ከዚህም ጋር ማች ያደርጋል፣ ከሌሎቹም ጋር ማች ማድረግ የሚችል ብዙ አይነት ቅልቅል ያለው ስለሆነ ይሄ ከሁሉም ጋር ማች ማድረግ ይችላል። እና ጀማው ትራስ ልብስ በ450 ሂሳብ ነው ልድገመላችሁ። የፍራሽ ልብስ ደግሞ በ112 ብር ሂሳብ ነው። ይሄ የመጅልስ ጨርቅ ስለሆነ ነው ማለት ነው። አብራችሁን ቆዩ። እዚህ ጋር ምን አለ መሰላችሁ? ጥቅል ምንጣፍ፣ የጥቅል ምንጣፍ አላት እርሳስ ከለር ሙሉ 25 ሜትር ሙሉ 25 ሜትር የዚህ ዋጋ 8000 ብር ነው ማለት ነው። እና 7000 ብር ደግሞ 2 በ4 የቱርክ ምንጣፍ 2 በ4 የቱርክ ምንጣፍ።
ከዛ መጋረጃ ቪዲዮ ሰርቼዋለሁ ታውታላችሁ 6 ሜትር ነው 12800 ብር የመጋረጃ ዋጋ ነው። ከዛ ብረት አላት ጀማ ይሄ መጋረጃ ብረት ነው። ይሄ ብረት ደግሞ 3 ሜትር ነው 3 ሜትር ነው ያ ማለት 6 ሜትር ማለት ነው። ዋጋው ደግሞ 2280 ብር ነው ማለት ነው። ስለዚህ የመጋረጃው ይሄ ሴሪያል ነው እዚህ ጋር መስቀያው ብረቶች ምናምን አብሮት ማለት ነው። ከዛ 12280 ብር ደግሞ የመጋረጃው ነው ማለት ነው። እንደምትወዱት ተስፋ አረጋለሁ። ሶስቱንም ፍራሽ ስላለበስናቸው እዚህ ጋር እንደምታዩቸው ሶስቶቹም ፍራሾች ለብሰዋል። እዚህ ጋር ደግሞ ትራሱ 3 ነው የቀረው ለምን 6ቱ ስለለበሰ ማለት ነው። አያችሁት አይደለ? ይሄ ደግሞ ላባ ትራስ ነው 4 ብላኛለች በ350 ብር ሂሳብ ነው። እነዚህ ላባ ትራሶች ናቸው። በነገራችን ላይ ለሜትር ከ50 4 ያስፈልጋል እንደኔ። ለምን ሁለቶቹ ከታች ሁለቱ ደግሞ ከላይ የሚደረግ ስለሆነ ለዛ ነው ማለት ነው። እዚህ ጋርም 3ቱ የፍራሽ ልብስ እዚህ ጋር ቀሪ ያለ መጋረጃ በጣም ብዙ አይነት መጋረጃ ነው ያላት። እዚህ ጋር ለ6 መስኮት የሚሆን ብላኛለች። ለ6 መስኮት ማለት ይሄ 2 መጋረጃ ነው። ይሄ 2 መጋረጃ ነው። ይሄ 2 መጋረጃ ነው። ይሄ ደግሞ 2 መጋረጃ ነው። ዋጋው ደግሞ በ400 ብር ሂሳብ 4200 ብር ነው የገዛሁት። ይቺ አንዷ ሀባ ማለት ነው። 2 እንደዚህ ሆኖ የሚሸጠው 400 ብር ነው። ይሄ ለፍርንች ዶርም መቀየሪያ ሁላም ይሆናል ይደረጋል። ግን ለመስኮት ከፈለገችው ግን ለ6 የሚሆን ነው። 1 2 እንደዚህ ስትቆጥሩት ማለት ነው። ሜትር ተኩል ነው። እነዚህ አያችሁታ 4 እዚህ ጋር 2 አለ 6 ማለት ነው። ከዛ ይሄ ለፍርንች ዶር ትናንትም ገዝቼዋለሁ። ይሄንን የዚህ ዋጋ 3000 ብር ነው። ለፍርንች ዶርም ይሆናል። በጣም መቀየሪያ ቆንጆ የሆነ በጣም ረጅም ነው። ማሻአላ የሆነ ነው። ዋጋው 3000 ብር ነው። 3000 ብርና 4200 ብር ነው ይሄ መጋረጃው። እዛ ጋር ደግሞ 12280 እና ብረቱ 2280 ብር የተገዛ አላት ማለት ነው። እና ይሄን ይመስላል የመፈረሻ ልብሷ። ቀጣይ አሁን ደግሞ ገና ብዙ ያላያችሁ ጥቃለ አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። እና ጀማ ያው የመፈረሻ ልብሷ ይሄን ይመስላል። ማሻአላ ተባረክ ረህማን። አሁን የምናየው ፍራሽና ትራሱን ነው ማሳያችሁ ማለት ነው። ያው እንደነገርኳችሁ 9 ትራስ ልብስ ስለሆነ ትራስ ልብሱ ስንቱ ለብሷል? 6ቱ ለብሷል። 3ቶቹ ደግሞ እነዚህ ናቸው። 3 የፍራሽ ስለሆነ 3ቱም የፍራሹ ለብሷል ማለት ነው። ማሻአላ ያው ግልጽ እንዲሆንላችሁ ስለፈለኩ ነው የምደግመው። አሁን የፈለኩት ይሄ 2 በ4 ትልቅ እንደሆነ ነው ላሳያችሁ የፈለኩት። አሁንም ያው በደንብ አልተወጠረም። 2 በ4 ማለት ትልቅ ነው በጣም አያችሁታ። ሲቀጥል ደግሞ አንደኛው ነው። ይሄ ዋጋው 7000 ብር ነው ማለት ነው። ሶስት ፍራሽ ማለት ነው። 3 ፍራሽ በ2200 ብር ሂሳብ 6600 እና በ300 ብር ሂሳብ 9 ትራስ አላት ማለት ነው። ይሄን ይመስላል። ማሻአላ አብራችሁ ቆዩ። ገና አልጨረስንም። እሺ 280 ብር ነው ከነ ብረቱ ከነ ሴሪ ሁሉም ማለት ነው። እና እንደዚህ የመሰለ መጋረጃ ከፈልጋችሁ ማዘዝ ትችላላችሁ። ሰላማችሁ ይብዛ። ሰላም አለይኩም። በጣም ብዙ ከሚባሉ እቃዎች አንዱ የሆነውን የአንዲት እህቴን ነው አስቤዛውን ላሳያችሁ። ለምን ውጭ ላይ ነው ቪዲዮ የምሰራው። እዚህ ጋር ደግሞ ለመፈረሽ መጀመሪያ ይሄን ማንሳት አለብኝ ፈርሻ ስላላት ማለት ነው። አብራችን ቆዩ። ላይክ አርጉ፣ ሰብስክራይብ፣ ሼር አርጉ፣ አበረታቱኝ፣ እዘዙ ኢንሻአላህ። ይሄ ትዕዛዝ በነገራችን ላይ ትንሽ ይቆይ ብላኝ ስለቆየ ነው እንጂ ፍሪጁ ራሱ 56 በነበረበት ምናምን የተገዛ ነው። ዝሮ ታውታላችሁ ኢንሻአላህ። ይሄ አስቤዛ ነው። መኮሮኒ 25 ኪሎ ብላኛለች። 25 ኪሎ መኮሮኒ የገዛሁላት 3300 ብር ነው። 25 ኪሎ ሩዝ ደግሞ የገዛሁላት 2600 ብር ነው። እዚህ ጋር ደግሞ ዱቄት 25 ኪሎ 2800 ብር ነው የገዛሁላት። እዚህ ጋር 160 ፍሬ ወይም 160 ይሄ አንድ ተብሎ ማለት ነው። ይሄ አንድ ተብሎ የልጇ ነው የፈለገችው። ተማሪ ልጅ አላት ማለት እንደዚህ ሲወጣ አንዳንድ ጊዜ የሚበላው ስለፈለገች ነው። ዙሮ ይሄን ብስኩት የገዛሁት 2650 ብር ነው። 650 ብር ነው የገዛሁት። ሱካር 5 ኪሎ በ170 ብር ሂሳብ፣ ቡና 2 ኪሎ በ1300 ብር ሂሳብ፣ ዘይት 2 በ1700 ብር ሂሳብ፣ ፓስታ 1950 ብር። ከዛ እዚህ ጋር የገላ ሳሙና አለ። የገላ ሳሙና በ155 ብር ሂሳብ፣ የልብስ ሳሙና በ55 ብር ሂሳብ፣ ሺቦ በ10 ብር ሂሳብ፣ በ20 ብር በ15 ብር ሂሳብ ደግሞ ስፖንጅ የልብስ ሳሙናው ይሄ ዲቫ ሳሙና ማለት ነው። ይሄን ይመስላል።
ከዛ እዚህ ጋር ምን አለ በርበሬና ሽሮ አለን ምጥን የሆነ ማለት ነው። ማሻአላ የሆነ ጽድት ያለ አዘገጃጀት የተዘጋጀ 5 ኪሎ ሽሮና 6 ኪሎ ምጥን የሆነ በርበሬ ነው ያለች። በርበሬ በ180 ብር ሂሳብ ነው። ባቄላ፣ አተር፣ ሽምብራ ከሁሉም አይነት ቀላቀዬ ነው። ሽምብራና ባቄላ 250 ሂሳብ፣ አተር በ240፣ ሽምብራ ደግሞ በ230 ብር ሂሳብ ነው። በርጥብ ቅመም ተደልዞ ከደረቀ በኋላ ከዛ ደረቅ ቅመም ተደርጎበት የተዘጋጀ ቆንጆ የሆነ ምጥን ሽሮና በርበሬ 5 ኪሎ ሽሮ 6 ኪሎ በርበሬ ነው ያዘዘችኝ። በዚህ መልኩ አዘጋጅችላታለሁ። እዚህ ጋር ደግሞ ላርጎ አላት። ላርጎ 600 ብር። ከዛ ለባለቤቷና ለልጇ ለ18 ዓመት ልጅ የሚሆን ልብስና ለባለቤቷ የሚሆን ደግሞ ጫማና ልብስ አለ። እዚህ ጋር የምታዩት ይሄ 40 ቁጥር ቆንጆዬ ጽድት ያለ ማሻአላ ተባረክ ረህማን የሆነ ጫማ ነው። ዋጋው 3300 ብር ነው። እዚህ ጋር ደግሞ ለአባትየው ነው። ይሄ 41 ቁጥር ነው። የዚህ ዋጋ 3300 ብር ነው። 6600 ብር ነው የጫማ ዋጋ ማለት ነው። እዚህ ጋር ደግሞ ካልስ ለሁለታቸውም ሁለት ካልስ አላቸው። ይሄ ለልጁ ይሄ ደግሞ ለአባትየው የሚሆን ነው። ዋጋው ይሄ በ50 ብር ሂሳብ ነው። ይሄ በ60 ብር ሂሳብ ነው ማለት ነው። 220 ብር ሂሳብ ነው። ሁሉም 220 ብር ሂሳብ ነው የሚያዘው ማለት ነው። ከዛ ጀማው ምን አለ መሰላችሁ እዚህ ጋር ለልጁ የሚሆን ጅንስ ሱሪ ጽድት ያለ በጣም የሚያምር ጅንስ ሱሪ ገዝቼለታለሁኝ። እዚህ አካባቢ ላይ ያሰሩታል እነሱ ወጣቶች አሁን ይሄንን ያሰሩታል። ግን የገዛሁለት ይሄን 1300 ብር ነው። 1300 ብር። ከዛ ምን አረኩለት ቲሸርት ደግሞ እቺን 400 ብር ቆንጆ የሆነች ቲሸርት በቃ ልክ የምትሆን ነው የገዛሁለት። ይሄንን ገዝቼለታለሁ 400 ብር። ከዛ ቲሸርት ደግሞ እቺን አደረኩለት። እቺን ቆንጆ የሆነች 700 ብር አያችኋት? 700 ብር ናት እቺ የተገዛችው። ማሻአላ ተባረክ ረህማን እቺ 700 ብር ነች። ከዛ ይሄ ደግሞ ለአባትየው ነው። እዚህ ጋር እንደምታው ቆንጆ የሆነ ጅንስ ሱሪ አለ ማሻአላ የሆነ የዚህ ዋጋ 1300 ብር ነው። ይሄ 700 ብር ነው። እዚህ ጋር ደግሞ 700 ብር ቲሸርት። ከዛ ጃኬት ይሄም ለባለቤቷ ነው። ብርድም ስለሆነ ቆንጆ የሆነ ጃኬት ነው 2000 ብር። ለልጆ ቢጫ ጃኬት ብላኛለች። ይሄ ቢጫ ጃኬት እኔ እንደ አማራጭ ነው ያመጣሁላት። ዋጋው 500 ብር ነው። ይሄ 700 ብር ነው። ይሄ መርጬላታለሁ እኔ ከጅንሱ ቢጫ ይልቅ ይሄም መርጬላታለሁ። ይሁን ካለች የፈለገችውን ትወስዳለች። እኔ ሂሳብ የሰራሁት የዚህን ነው። ያ 500 ብር ነው። ይሄ 700 ብር ነው። እና ማሻአላ የሆነ ጃኬት ነው። እዚህ ጋር እንደምታዩት ፈር ነው። ይሄ ውስጡ እንደዚህ ስታረጉት እዩት፣ ፈር ነው። ቆንጆ የሆነ ጃኬት ነው። ከላይ ደግሞ ኮፍያ አለው። ይሄም መርጫለሁ እኔ 700 ብር። አይ ካለች ደግሞ ይሄንንም ይሁንልኝ ካለች ደግሞ ልጁ ቢጫ ጃኬት ብሎኛል ብላለች። ይሄ የወጣቶች ነው በነገራችን ላይ ግን እኔ እንትኑ አልተመቸኝም። ከለሩ በጣም ቢጫ ሆነ ማለት ነው። ዞሮ ይሄ 500 ብር ነው። ይሁን ካለች ይሄንን አረግላታለሁ፣ ይሄንን እመልሳለሁ፣ የዚህን ሂሳብ እሰራለሁ ማለት ነው። እና አልባሳቶቿ እነዚህን የመሰሉ ናቸው። ማሻአላ ተባረክ ረህማን። ይሄ አልባሳት ነው። ከአልባሳት ግን መጋረጃም እንዲሁም ደግሞ ብዙ ነገሮች አሉ። እነሱንም አሳያችኋለሁኝ። ብቻ እናንተ አብራችሁኝ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ማለት ነው።